ወንጌል በተለያዩ መጠሪያዎች በመጽሐፍ ቅዱስ ውስጥ ቀርቦልናል። የመጀመሪያው የመዳን ወንጌል የሚል ነው። ሁለተኛው የወንጌል መጠሪያ ደግሞ የጸጋ ወንጌል ይባላል። በሦስተኛ ደረጃ ደግሞ የምናገኘው የወንጌል መጠሪያ የሰላም ወንጌል የሚል ነው። በአራተኛ ደረጃ ስለ ወንጌል የምናገኘው መጠሪያ የክብር ወንጌል መሆኑን የሚገልጽ ነው። አምስተኛው የወንጌል መጠሪያ የመንግሥት ወንጌል የሚል ነው። በዚህ ፕሮግራም ጌታችን ኢየሱስ ክርስቶስ በተለያዩ የማንነቱ መገለጫዎቹ የቀረበባቸውን የወንጌል መጠሪያዎች ይዤላችሁ ቀርቤያለሁ። ተከታተሉት። ሰላም የጸጋ ወንጌል የሚዲያ አገልግሎት ተከታታዮች፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ወንጌል በምንልበት ጊዜ ጌታችን ኢየሱስ ክርስቶስን የሚመለከት መልካም የምሥራችን እንደሆነ ተመልክተናል። ጌታችን ኢየሱስ ክርስቶስ በተለያዩ ገጽታዎቹ በወንጌል ቀርቦልናል። ታዲያ ከዚያ አኳያ ወንጌል በአምስት የተለያዩ መጠሪያዎች መቅረቡን እንመለከታለን። የመጀመሪያው የመዳን ወንጌል የሚል ነው። የመዳን ወንጌል በምንልበት ጊዜ ጌታችን ኢየሱስ ክርስቶስን እንደ አዳኝ የሚያቀርብልን ወንጌል ነው። በኤፌሶን ምዕራፍ 1 ቁጥር 13 ላይ እንደምንመለከተው የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በጸጋው ወንጌል በመንፈስ ቅዱስ ታተማችሁ ይለናል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉም እንዲቀበሉት የተገባ ነው ይለናል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ማለት ነው። ታዲያ በዚህ የወንጌል መልእክት ውስጥ መዳን ለሚያስፈልጋቸው ሰዎች ስለ ጌታ ስለ ኢየሱስ ክርስቶስ የሚቀርብ ምስክርነት የመዳን ወንጌል ይባላል ማለት ነው። ሁለተኛው የወንጌል መጠሪያ ደግሞ የጸጋ ወንጌል ይባላል። የመዳን ወንጌል በምንልበት ጊዜ ራሱ የምሥራች ነው። ኢየሱስ ክርስቶስ ያድናል ማለት የምሥራች ነው። ግን የሚያድነው በጸጋ ነው ማለት ደግሞ የበለጠ የምሥራች ነው። በሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ ሐዋርያው ጳውሎስ ስለ ጸጋ ወንጌል በሚናገርበት ጊዜ ሩጫዬንና ከጌታ ከኢየሱስ ክርስቶስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌል መመስከርን እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ በማለት ይናገራል። ጌታ ኢየሱስ ክርስቶስ ወደ ዓለም ሲመጣ ጸጋንና